የትኛውንም የተማሪ ህይወት ከ0 ወደ 100 ከፍ የሚያደርጉ 5 ነጥቦችን አሁን በዚህ ቪዲዮ ሰጣችኋለሁ። አብዛኛው ተማሪ ጎበዝ ያለ መሆኑ ምክንያት ሲጠየቅ ቤተሰብን፣ የትምህርት ስርዓቱን፣ አስተማሪዎቹን፣ ጓደኞቹን አሊያም ደግሞ የሚያግዘኝ ሰው የለም ብሎ ብሌም ያደርጋል። ነገር ግን ጎበዝ ያለ መሆኑ ምክንያት ዋነኛው ቁልፉ ነጥብ እነዚህ አይደሉም። አሁን በዛሬው ቪዲዮ ላይ የምሰጣችሁ 5 ነጥቦች እጅግ በጣም ስኬታማና ምርጥ ተማሪ እንድትሆኑ ያስችሏቸዋል። አምስተኛውና የመጨረሻው ነጥብ ደግሞ ቃል በቃል የትኛውንም ትምህርት በትክክል ይዛችሁ ፈተና ላይ እንድትቀርቡ ያደርጋችኋል። ይህንን ነጥብ ይዛችሁ የትምህርት ህይወታችሁን ማስተካከል የምትፈልጉ ከሆነ ይህን ቪዲዮ እስከ መጨረሻው በመመልከት አብራችሁን ሁኑ። አንደኛና የመጀመሪያው ማይንድ ሴትን መቀየር። ለምሳሌ ጠዋት ስትነሱ ጥርሳችሁን መቦረሽ ወይም ደግሞ ፊታችሁን መታጠብ ደብሮኛል ለዛሬ ለፈኝ ትላላችሁ አትሉም አይደል? ትምህርትንም ልክ እንደዛው መቁጠር ማለት ነው። ለምሳሌ አንድ ሰው ሯጭ መሆን ከፈለገና አትሌት መሆን ከፈለገ የሚያደርገው ዋነኛው ነገር ደበረኝ፣ ሰለቸኝ፣ ደከመኝ ሳይል በየቀኑ ትሬን ማድረግ ወይም ደግሞ መለማመድ አለበት። ሩጫን እየተለማመደ በዚያውም ጎበዝ ሯጭ ይሆናል ማለት ነው። ልክ እንደዛው ተማሪም ከሆናችሁ ሙድ ያልመጣም፣ ደብሮኛል፣ አስጠልቶኛል በማለት የምትተው ከሆነ ጎበዝ ተማሪ አትሆኑ ማለት ነው። ስለዚህ ማድረግ ያለባችሁ ወሳኙ ነገር ቢኖር ማይንድ ሴታችሁን በማስተካከል በደንብ አድርጋችሁ ማጥናትና በየቀኑ ሳትሰላችሁ በደንብ አድርጋችሁ ማጥናት ይገባችኋል ማለት ነው። አብዛኛው ጊዜ ሙዳችንን የምንከተል ከሆነ ከኮምፎርት ዞናችን መውጣት አልፈለግንም ማለት ነው። ኮምፎርት ዞናችሁን እስከ ወዲያኛው መተው ወይም ደግሞ መቁረጥ መቻል አለባችሁ ማለት ነው። ኮምፎርት ዞን ከተኛችሁበት እንዳትነሱ ወይም ደግሞ እንዳታጠኑ ያደርጋችሁ። ስለዚህ ከኮምፎርት ዞናችሁ ለመውጣት የመጀመሪያ ማድረግ ያለባችሁ ነገር ነገሩን በትንሹ ጀምሩት። ለምሳሌ በ25 ደቂቃ ፎከስ ጥናት ከጀመራችሁ ቀጥላችሁ ከፍ እያደረጋችሁ ወደ 40፣ 60 እንዲሁም ደግሞ 90 ደቂቃ ፎከስ አድርጋችሁ ወደ ማጥናት ትሄዳላችሁ ማለት ነው። አያችሁ፣ አንዳንድ ጊዜ ጥናት የሚባል ነገር በተደጋጋሚ ስናደርገው እየተላመድነውና እያሳደግነው እንሄዳለን። ለምሳሌ አንድን ጎበዝ ተማሪ አይታችሁ ለ2 ሰዓት ወይም ደግሞ ለ3 ሰዓት ፎከስ አድርጎ የሚያጠና ከሆነ እናንተ ለምን እኔ እንደሱ አላጠናም ብላችሁ አሁን ባላችሁ አቴንሽን ስፓን እንደሱ አጠናለሁ ካላችሁ በአንደኛው ቀን ተሰላችታችሁ ጥናቱን ታቆማላችሁ ማለት ነው። ስለዚህ ማድረግ ያለባችሁ ወሳኙ ነገር ምንድነው? በትንሹ መጀመር፣ በትንሹ ጀምራችሁ ደግሞ ቀስ እያላችሁ ማሳደግ መቻል አለባችሁ ማለት ነው። ያኔ እጅግ በጣም ተወዱታላችሁ፣ እንዲሁም ደግሞ የማጥናት ሞራላችሁም ከፍ እያለ ይሄዳል ማለት ነው። ይሄን ማድረጋችሁ ደግሞ በየጊዜው ራሳችሁን ማሻሻላችሁና ማይንድ ሴታችሁን ማሳደጋችሁ በ100 ሜትር ፍጥነት ማራቶን እንዳትወጡ ያደርጋችኋል ማለት ነው። ለምሳሌ እንበልና ፈተና ቀርቧችኋል እንበል። ፈተና ከቀረበ ደግሞ ምን ማድረግ አለባችሁ? በደንብ ማጥናት አለባችሁ። እናንተ ግን በዚህ ቴክኒክ መሰረት ቀድማችሁ ስለምትዘጋጁ ባለቀ ሰዓት ከመቸኮል ትድናላችሁ ማለት ነው። ለምሳሌ እንበልና አንድ ሰው ባለቀ ሰዓት ላይ የሚመጣ ከሆነ ማራቶንን በ100 ሜትር ፍጥነት እንድመሮጥ ማለት ነው። ስለዚህ ማድረግ ያለባችሁ ወሳኙ ነገር ቀድማችሁ መጀመርና ተረጋግታችሁ መጨረስ መቻል አለባችሁ ማለት ነው። ሁለተኛና ቀጣዩ ደግሞ ድግግሞሽ። በትምህርት ህይወታችሁ ላይ እጅግ በጣም ብዙ ነገር መቀየር ከፈለጋችሁ ድግግሞሽ ወይም ደግሞ ሪፒቲሽን ወሳኝ ነገር ነው። ሪፒቲሽን ኢዝ ማስተር ኦፍ ስኪል ይባላል። ማለትም ድግግሞሽ የልማድ ሁሉ አለቃ ነው። የትኛውም ልማድ የሚገነባው በድግግሞሽ ነው። ጎበዝ ተማሪዎች ደግሞ ጎበዝ ተማሪ የሚሆኑት በደንብ አድርገው ነገሮችን ስለሚደጋገሙና ስለሚደጋገሙ ብቻ ነው። ለዚህ ደግሞ ቶንዝጌ ግሬድ የሚባል አንድ ህግ አለ። አንድ ወረቀት ላይ ሰንጠረዥ ታዘጋጁና እዛ ሰንጠረዥ ውስጥ በመደጋገም መያዝ የምትፈልጉትን ሐሳብ ወይም ደግሞ ቃል በመደጋገም በየቦክሱ ውስጥ ትጽፋላችሁ ማለት ነው። ያ ነገር ለረጅም ጊዜ ከእናንተ ጋር የመቆየት አቅም አለው ማለት ነው። እዚህ ጋር ነው እንግዲህ ወደ ወሳኙ ማስል ሜሞራይዜሽን የምንመጣው። ማስል ሜሞራይዜሽን ማለት ያንን ቃል ስትጽፉት ወይም ደግሞ ስታሰፍሩት መጀመሪያ ስትጽፉት ቃሉን ትረዳላችሁ። በመቀጠል ደግሞ እጃችሁ እየጻፈ ስለሆነ ጡንቻችሁ ይረዳል። ሶስተኛ ደግሞ አይናችሁ ያየ ስለሆነ በደንብ አድርጋችሁ በዛ አንባችሁ ይገባችኋል ማለት ነው። ስለዚህ እዚህ ጋር ማስል ሜሞራይዜሽንን መጠቀም ግድ ይላችኋል ማለት ነው። ጭንቅላታችሁን ይህን ሁሉ ኮኔክት በማድረግ በደንብ ያ ነገር እናንተ ጋር እንዲቀር ያደርጋል ማለት ነው። ይሄ ባጭር ቃል ወይም ደግሞ ባጭር አገላለጽ ፓሲቭ ሜሞራይዜሽን ሳይሆን ፉል ሴንስ ኦፍ ኢመርዥን ነው ይባላል። አንድን መረዳት የምትፈልጉትን ቃል 3-4 ጊዜ ስትጽፉት አይምሯችሁ ይዳከማል እንዲሁም ደግሞ ይሰለቻል። ነገር ግን ከዛ በላይ ፑሽ ማድረግ ከቻላችሁ ያ ነገር ውስጣችሁ ይቀራል ማለት ነው። ምክንያቱም በአጭር ጊዜ ውስጥ ይብቃኝ ብላችሁ የምታቆሙ ከሆነ ያ ነገር ውስጣችሁ እንዳይቀርና እንዳይቆይ እያደረጋችሁት ነው ማለት ነው። ሶስተኛ በጋራ ማጥናት። እዚህ ጋር ወሳኙ መረዳት ያለባችሁ ነገር ለምሳሌ ላይብረሪ ስትሄዱና ውስጥ ያሉ ሰዎች በጸጥታ ሲያጠኑ ስታዩ ያለ ምክንያት አይደለም። ይሄ ነገር እንዲሆን ያደረጉበት አንደኛው ምክንያት ሁሉም ሰው ጥናት ላይ እንዳለና በደንብ ፎከስ እንዳደረገ ለምርምር ቁጭ እንዳለ ሰው እንድታስቡ ነው። ያን ስታደርጉ የጥናት ሞራላችሁ ከፍ ስለሚል ውስጣችሁ ያለውን ፖቴንሻል እንድትጠቀሙና በትኩረት እንድታጠኑ ያደርጋችኋል ማለት ነው። ላይብረሪ መሄድ ካልቻላችሁና እንደዚህ አይነት አክሰስ በአቅራቢያችሁ የማታገኙ ከሆነ 2-3 ጓደኞች ቢኖሯችሁና አብራችሁ ብታጠኑ ይመከራል። ይሄን ሳይኮሎጂስቶች ሶሻል ፋሲሊቴሽን ብለው ይጠሩታል። ታዲያ ይህን ማድረጋችሁ እጅግ በጣም አሪፍና ለጥናታችሁ እጅግ በጣም ትልቅ ሞራልን የሚሰጣችሁ ጉዳይ ነው። እዚህ ጋር የምትጠቀሙት አንደኛና ወሳኙ ነገር ሁሉም ሰው እያጠና ስለሆነና ጓደኞቻችሁ ሁሉ ፎከስ አድርገው ሳይለንት ሆነው እያጠኑ ስለሆነ
ውስጣችሁ የድብርትና የእንቅልፍ ስሜት አይመጣባችሁ ማለት ነው። ምክንያቱም ፎከስ እንድታደርጉና ማንም ከማንም ጋር የጎንዮሽ ወሬ ስለሌለው በደንብ አድርጋችሁ ትኩረት ሰጥታችሁ እንድታጠኑ ያደርጋችኋል ማለት ነው። ይህም ደግሞ ያላችሁን አቅም በደንብ አድርጋችሁ እስከ መጨረሻው አሟጣችሁ እንድትጠቀሙ ያደርጋችኋል ማለት ነው። አራተኛ ቪዥዋላይዝ ማድረግ። እዚህ ጋር አንድ ነገር ልብ በሉ። ጭንቅላታችን ወይም አይምሯችን ምስል ያለውን ነገር የመያዝ አቅሙ ከፍ ያለ ነው። ለምሳሌ ከምታጠኑት ጋር አንድ ምስልን ማያያዝ፣ ያ ምስል ደግሞ ትርጉም ቢኖረው ይመከራል። ያ ትርጉም ካለው ደግሞ ስሜት ሊኖረው ይገባል። የመገረም፣ የመደነቅ፣ የሐዘን ኦር የደስታ ስሜት ካሉት አይምሯችን በቀላሉ ያን ነገር መረዳትና መያዝ ይችላል። ለዚህ ደግሞ ለምታጠኑት እያንዳንዱ ትምህርት ኬሚስትሪ ሊሆን ይችላል፣ ባዮሎጂ፣ ኢኮኖሚክስ፣ ኤቭሪ ሳብጀክት ሊሆን ይችላል። እዚህ ጋር ማድረግ ያለባችሁ የራሳችሁ የሆነን ቀለል ያለ ተረትን ወይም ደግሞ ታሪክን ፍጠሩለት። ያን የምታጠኑትን ኮንሰፕት፣ ቶፒክ ኦር ሰብ ቶፒክ በዛ ታሪክ አስደግፋችሁ ስትይዙት እስከ ወዲያኛው ነው ብላችሁ ያን ነገር አይምሯችሁ አይረሳውም ወይም ደግሞ አይዘነጋውም ማለት ነው። ይህ ታሪክ ደግሞ የሚዋቀረው በምክንያትና ውጤት ስለሆነ አይምሯችሁ በምክንያትና ውጤት የተዋቀረን ነገር ከወዲያኛው አይረሳውም ማለት ነው። ለዚህም ደግሞ በምክንያትና ውጤት አገናኙት። ይህ ደግሞ ከገመታችሁት በላይ እጅግ በጣም ውጤታማ ተማሪ ያደርጋችኋል። አምስተኛና የመጨረሻው በከባዱ ማጥናት። ይህ እጅግ በጣም ከባድ ነጥብ ነው። ልብ ብላችሁ አድምጡኝ። በጣም ጎበዝ ተማሪ የሚባሉና ከኦል የሚወጡ ተማሪዎች የሚጠቀሙት ምርጥ መላ ነው። አንድን ትምህርት አንድ ጊዜ አይደለም፣ 2 ጊዜ አይደለም፣ 3 ጊዜ አይደለም፣ ሲያጠኑ 100 ጊዜ ደጋግሞ የመጻፍ ልምድ አላቸው። ይህ ነገር እጅግ በጣም ከባድ ነው። ልብ በሉ። አንድ ነገር 100 ጊዜ ደጋግማችሁ የምትጽፉት ከሆነ ትደበራላችሁ፣ ስትረስ ትሆናላችሁ፣ አሊያም በርናውት ልታደርጉ ትችላላችሁ። በርናውት የምታደርጉ ከሆነ ደግሞ እጅግ በጣም ከባድ ነው። ስለዚህ ልብ በሉ። እናንተ 100 ጊዜ እንድትጽፉ አላስገድዳችሁም። ብትችሉ 10 ጊዜ ካልቻላችሁ 5 ጊዜ ደጋግማችሁ ጻፉ። መያዝ የምትፈልጉትን ነገር ቃል በቃል ያንን ወረቀት ላይ ስታሰፍሩት ምን ይፈጠራል መሰላችሁ? ፈተና ላይ ቁጭ ስትሉ አይምሯችሁ ሙሉ ለሙሉ ተዘጋጅቶና ቃል በቃል ያንን መረጃ የማስታወስ አቅሙ ከፍ ይላል ማለት ነው። በየትኛውም መንገድ ከፊታችሁ የቀረበውን ፈተና አትወርቁትም ማለት ነው። ይህን ማድረጋችሁና መጨናነቃችሁ እንደ እሳት ቁጠሩት። እሳት ካልተቆጣጠራችሁት አገርን ሊያቃጥል እንደሚችል ሁሉ ከተቆጣጠራችሁት ግን ምግብ ማብሰያም ሊሆን ይችላል። ውድ የቻናሌ ቤተሰቦች እስከ ቪዲዮአችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩ፣ እንዲሁም ደግሞ ዛሬ ከነገርኳችሁ 5 ነጥብ የትኛውን በደንብ ወደዳችሁ፣ የትኛውን አፕላይ ለማድረግ አሰባችሁ ኮመንት ላይ አስቀምጡልኝ፣ አነበዋለሁ። እስከ ቪዲዮአችን ፍጻሜ አብራችሁን ስለነበራችሁ ከልብ እያመሰገንኩ፣ ይህን ቻናል አዲስ ሆናችሁና በትምህርታችሁ ላይ እጅግ በጣም ትልቅ ለውጥን ማምጣት ከፈለጋችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። እንዲሁም ደግሞ ይህን ቪዲዮ ከወዳችሁት ላይክ አድርጉ። አመሰግናለሁ። መልካም ጊዜ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ።